ሰላም ያገሪ ልጆች እንዴት ናችሁ? ዛሬ ይዤ የተገኘሁላችሁ አምባሻ ልሰራ ስኳርና እርሾ በጥብጬ ለ20 ደቂቃ ቆይቼው እንደዚህ ኩፍ ብሎ ነው። በጣም አምባሻ በሻይ ናፍቆኝ ነበርና እናቴ የምትሰራልኝ። አሁን እዚህ ሰውን ብቻዬን በጣም ብዙ ሰዓት ሞክሬ ያው እኔ ብቻዬን ነው መስራት የጀመርኩት። እንደ ራሴ ነው የምሰራው፣ ባለሙያ አይደለሁም፣ ግን በራሴ እንደሚጣፍጥልኝ አድርጌ ነው የምሰራው። ይሄኛው እርሾና ስኳር ነው። ስኳር አትጠቀሙ፣ ግን ግዴታ አምባሻችሁ ኩፍ እንዲል መጠቀም አለባችሁ። አሁን እየበጠበጥኩት ነው እንዲህ ኩፍ ብሎ። እዚህ ላይ ዱቄት ላርግና ዱቄቱን ከዛ ደግሞ እርሾ፣ ቤኪንግ ፓውደር እና ቤኪንግ ሶዳ አረግበታለሁ። ጥቁር አዝሙድ አረግበታለሁ። ዘይት አረግበታለሁ። ትንሽዬ ጨው አረግበታለሁ። ከዛ አቦካዋለሁ። አቡክቼ ኩፍ እስኪል ድረስ ጠብቀዋለሁ። ኩፍ ሲል በሳህኔ ላይ በኦቨን ነው የምጋግረው ማለት ነው። 25-30 ደቂቃ ይፈጅብኛል በ175 ዲግሪ ሴልሺየስ በፋራናይት እናንተ ካልኩሌት ማድረግ ትችላላችሁ። አብረን እንቆይ። እሺ ለክቼ ያለው አንድ የሻይ ሲኒ ተለቅ ያለ ነው። ዱቄት እያረኩበት ነው። ኦኬ ሁለተኛ ሲኒ አስገብቼበታለሁ። አሁን ቤኪንግ ፓውደር ላረግ ነው። አንድ የሲኒ ማንኪያ ቤኪንግ ፓውደር መቀላቀል ጥሩ ነው። አንድ የሲኒ ማንኪያ ቤኪንግ ሶዳ በደንብ ቀላቅሉት። ኦኬ ሁሉንም ጨምሬያለሁ። በማንኪያ መጀመሪያ አሸት አደርገዋለሁ። እንዴት ናችሁልኝ ግን እናንተ ሰው? እንደኔ ቤት ውስጥ እየሰራ መመገብ የሚወዳለ? ምግብ ነው ማስበው በትርፍ ጊዜ። ይሄንን ከካሜራ ጀርባ በደንብ ላቡካውና አሳያችኋለሁ። ኦኬ በእጄ ገብቼበታለሁ ኦሬዲ። ትንሽዬ ዘይት ማድረግ አለብን። ዘይቱን ካረኩ በኋላ ትንሽዬ ውሃ እያረኩኝ በደንብ አሸዋለሁ ማለት ነው። በደንብ መታሸት አለበት አምባሻ። ኦኬ ይሄውና ዘይት አድርጌበታለሁ። በዛ ልትሉ ትችላላችሁ፣ ግን ከላይ ስለሆነ ነው ምንም አልበዛም። በደንብ እሽት አድርጉት ከሊጡ ጋር እንዲዋሃድ። ኦሊቭ ኦይል ነው የምጠቀመው በብዛት ሁሉም ነገር ላይ ነው። ስለዚህ ኦሊቭ ኦይል ነው የጨመርኩት። ለምን ጓንት አላረግሽም የምትሉ ትችላላችሁ። እጄ ቶሎ እንዲያበኳልኝ ነው፣ መጠበቅ አልችልም። መክሰስ መብላት ፈልጋለሁ አምባሻ። እጅ ደግሞ ቶሎ ያቦካል። ኦኬ ይሄን ይመስላል። በደንብ አብኩቻለሁ። እጅ ላይ መያያዝ እስኪያቆም ድረስ በደንብ ሽታ አድርጌዋለሁ። ስለዚህ ትንሽዬ ጥቁር አዝሙድ አረግበታለሁ። በጣም ነው የምወደው ጥቁር አዝሙድ አምባሻ ላይ እና ለ1 ሰዓት ከድኜ ኦር ለ2 ሰዓት ኩፍ እስኪል ድረስ አረጋውና አንዴ ብቻ ኩፍ ሲል ወደ ታች ዝቅ አላረገውም። እንደዛው እንዳለ ምጣዴ ላይ ጠፈጥፈዋለሁ ማለት ነው። አብራችሁ ቆዩኝ። ቆንጆ አምባሻ ነው የምንሰራው ዛሬ። እሺ ይሄ ሁሉ ጥቁር አዝሙድ ነው የተፈጨና ነካ ነካ አድርጌዋለሁ፣ ሽታ አድርጌዋለሁ። ወደ ውስጥ ከተት አደረገውና ኩፍ እንዲል አስቀምጠዋለሁ ማለት ነው። በጣም ስለምወድ ነው። አንዳንዶቻችሁ ትንሽ ማድረግ ትችላላችሁ፣ ግን እኔ በዛ ሲል ስለምወድ እንደዚህ አድርገዋለሁ ማለት ነው። ኦኬ አምባሻ ቦክቶ እንደዚህ ምጣዱ ላይ ዘይት ከታች አድርጌ እንዳያያዝበት ቅርጽ አስወጥቼው እያስገባሁት ነው ለ25-30 ደቂቃ
150 ዲግሪ ሴልሺየስ ላይ አድርጌ ማለት ነው። እንደዚህ ቅርጽ አውጥቼዋለሁ። በጣም ኩፍ ብሏል። እንደዚህ ሲታያችሁ ወፍራ ያለ ነው። እያስገባሁት ነው። አይ እናየዋለን ምን እንደሚመጣ ማለት ነው። ኤግዛክትሊ ከ20 ደቂቃ በኋላ አምባሻዬ እንደዚህ መስሎ ወጥቷል። እዩት፣ አያምርም? በጣም ኩፍ ብሏል። ከላይ ዘይት ቀብቼዋለሁ ስታዩት እንዲያምርልኝ። ከዚህ ከባትራው ላይ አውጥቼ ወደ ትሪ ላይ አድርጌ በፔስታል አሞቆ እርጥብ እንዲሆን በፔስታል በእንፋሎት አፍነዋለሁ ማለት ነው። ለስለስ እንዲል ውስጡ ወደ ትሪ ላይ አድርገው። ኦኬ፣ ከባትራው ላይ አንስቼ ትሪ ላይ አድርጌዋለሁ። ከመቁረሴ በፊት በፔስታል አሽገውና አስቀምጠዋለሁ። ልቆርሰው ስል አሳያችኋለሁ። በጉጉት ጠብቁኝ። እሺ፣ አምባሻዬን አውጥቼዋለሁ። በላስቲክ ሸፍኜው ነበረ። እንደምታዩት ይመስላል። በቢላዋ ልቁረሰው። በስመ አብ ወወልድ መጀመሪያ እንደበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ይባርክልን። ኦሬዲ ቺን ቆርቻት ነበረ በደንብ ላላካት። ኦኬ፣ መጀመሪያ ስላይስ የአምባሻ ይሄን ይመስላል። ተመልከቱት እስቲ እንዴት ፍለፊ እንደሆነ ውስጡ እንዴት ለስላሳ እንደሆነ። እንደዚህ ስትነኩት ደግሞ ስፖንጅ ነው። ከጀርባውን ተመልከቱት። እንደዚህ በጣም የሚያምር አምባሻ የምትወዱ ከሆነ እንደ ፍርኖማ አይሆንላችሁም። በጣም ቆንጆ ነው። እንደምታዩት ሲበላ ደግሞ እንደሚጣፍጥ አልጠራጠርም። በሻይ አፍልቼ ስቀምሰው አሳያችኋለሁ። ክሎዝ አፕ ሉክ። በዚህ በቤቴ ቆንጆ ዳቦ ሰርቼ ከተለያየ ምግብ ጋር መብላት ትችላላችሁ። ደግሞ በሻይ መብላት ትችላላችሁ። እኔ በሻይ ነው ያማረኝ እና ስቀምሰው ደግሞ እንደሚጣፍጥ አልጠራጠርም። እባካችሁ ቤታችሁ ሞክሩት፣ ስሩት። ይህንን በአንዴ ማጨርሱ ከሆነ ቆራርጣችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ከዛ በመጥበሻ ማሞቅ ወር ደግሞ ከመብላታችሁ በፊት ከትንሽ ሰዓታት በፊት አውጥታችሁ ሳህን ላይ ማስቀመጥ፣ እንደዛ ማድረግ ትችላላችሁ። አንድ ሰው ከሆናችሁ በቤታችሁ ውስጥ በጣም ደስ ይላል። እንደገና ደግሞ አሪፍ ቴክስቸር አለው። ቃናው ደግሞ ደስ እንዲላችሁ አንዳንዴ እናቴ የሎሚ ፍቅፋቂ ወይም የብርቱካን ቆዳ ፍቅፋቂ አድርጊበት ትለኛለች። ዛሬ አላረኩም ረስቼ ቸኩዬ፣ ግን እናንተም አድርጉበት። በጣም ወዳችኋለሁ። በጣም አመሰግናለሁ ስለተከታተላችሁ። አጭርዬ ቀላል የቤት አምባሻ ሞክሩት፣ ትወዱታላችሁ። ሰላም ጤና ይስጥልኝ። ሰብስክራይብ፣ ላይክ፣ ኮመንት አድርጉልኝ። ወዳችኋለሁ።